አሰላሙ አለይኩም ረህመቱላሂ ወበረካቱ። ውዶች እንዴት ናችሁ? ደህና ናችሁ? ከኔ ጋር ሁሉ ሰላም አልሐምዱሊላህ። ቪዲዮን ሰብስክራይብ፣ ሼር እያደረጋችሁ አበረታቱና አዲስ ጀማሪ ነኝ እላችኋለሁ የኔ ውዶች። እና ዛሬ ትንሽ ደብሮኛል፣ ብቻ ቢሆንም አላማረውም አልሐምዱሊላህ። ከዚህ የባሰ ስንት አለላችኋለሁ። እና ዛሬ ለምን ለእህቶቼ አላጋራቸው ምናምን ብዬ መጣሁ እላችኋለሁ። ለማንኛውም ሼር ሰብስክራይብ አድርጉልኝ እላችኋለሁ የኔ ውዶች። እና ዛሬ ጓደኛዬን ትንሽ ከሴትዮዋ ጋር አንድ ሁለት ጊዜ ተጨቃጨቁ ማለት ነው። ያኔ ያው በደሞዝ ምክንያት 2 ዓመቷን ጨርሳ ነበር እና 2 ዓመቷን ጨርሳ ደሞዝ ጨምርልኝ ምናምን አለቻት ማለት ነው። ኦኬ እሺ ጨምርልሻለሁ አለቻት። ከዛ ቀጣይ ሰጠቻት ደሞዟን ያንኑ የነበረው ማለት ነው። ከዛ ቀጣይ ደግሞ እንደዚሁ ሰጠቻት። ከዛ ለምንድን ነው የማትጨምሪልኝ ምናምን ብላ ትላታለች ማለት ነው። ከዛ ስትላት እሺ እጨምራለሁ ትላታለች። አይሆንም ማለት ነው እንደዚያው። ከዛ አይሆንም ወደ ሀገሬ ሸኝ ትላታለች። ትጨምራለች ብላ ማለት ነው። አይሆንም ወደ ሀገሬ ሸኝ ስትላት ወደ ሀገርሽማ አልሸኝሽም እጨምርልሻለሁ ምናምን ትላታለች። ይሆናል አይደለ አሳስቃ ምናምን ማለት ነው። ብልጥዬ ማለት ነው። እና ከዛ ልጅት ደግሞ በቃ ትጨምርልኛለች እንግዲህ ምናምን ትልና በቃ ትሰራለች ቀልትዬ ማለት ነው። ከዛ ምን ይደረግላቸዋል እኔ ወዶች፣ ድንገት ትኬቷን ቁርጥ ታደርግና ጅሪት ስብሓንላህ ትኬቷን ቁርጥ አድርጋ ስራ እየሰራችበት ባለችበት ጊዜ ቀጥ ተነስታታለች። ምንም ነገር ሳትል ብር እንዳለ ልካለች። አንድ ብር የላትም ወላሂ ነው የምላችሁ። አንድ ብር አላዘችም እጇ ላይ ወላሂ። ብቻ አልሐምዱሊላህ ወደ ሀገሯ ነው የምትላከው፣ ወደ ሀገሯ ነው እንጂ የምትሄደው። ስብሓንላህ ወላሂ ሰው ብቻ ይገርማል እኮ አልሐምዱሊላህ። ብቻ እሷ በሰላም ገብታለች። ቢሆንም ግን ያለምንም ነገር አባረረቻት። ምንም ነገር ሳትይ ስልክ ራሱ እንዳትደውሉ እንኳ ማለት ነው። አሁን በዚህ ሀገር ህግ ለምሳሌ 2 ዓመታችን ተጨረስን በኋላ እንደፈለግን መቀየር እንችላለና የፈለግንበት ከፊል መውሰድ ይችላል እኛን። ያው እኛ ከፈለግን ማለት ነው ፍላጎታችን ከሆነ። ስልክ እንኳ አጋጣሚ እሷ ከክፍለ ሀገር ያመጣችው ስልክ ነበር እና አጋጣሚ እሱ ሲበላሽባት የሴትዮዋን ስልክ ሴትዮዋ ትርፍ ስልክ ነበራት እና ከዛ እሱን ሰጠቻት። እሱን ሰታት በእሱ ነው የተጠቀመችንበት። ሌላ ሰው ጋር ለማንም ሰው ጋር እንዳትደውል ስልኳን ቀርማ ቀማቻት ማለት ነው። አስቡት እንግዲህ ሁሉ ነገር ሲዘጋጋባት ማለት ነው። ከዛ አንስተው ላይ ታረጋታለች ወደ ሀገር ቤት ድንገት ቆርጣ ከማንም ሰው ጋር አላወራችም። እኔ ራሱ ማለት ነው የሰማሁት ሀገር ቤት ተገባሽ በኋላ ነው። እንደ ጠይቅቻት አውቃለሁ እና እኔ ራሱ ታያት ትጨምርሻለች ችግር የለም ምናምን ነገር ብዬ አልኳት። ማለት የሆነ የምትጨምር መስሎን ነበር ሁለታችንም። ግን እንደዚህ እንደ ድንገት ነገር ደህና ናት ሴትዮዋ፣ ቀዝቀዝ ያለች ናት፣ ያለ ሶብረኛ ናት እሷ እንደምታወራው ከሆነ ማለት ነው። ግን እኔ ብስሚላ ከብዳል። ብቻ የሰው ልጅ አውቀዋለሁ ስትሉ ከባድ ነው። ብቻ የሰው ልጅ ጨዋ አይደለም አትቀምሱትም። ብቻ አልሐምዱሊላህ ወደ ሀገሯ እሷ በሰላም ገብታለች። እና ምን ልላችሁ ፈልጌ ነው እህቶች፣ ምን ልላችሁ ፈልጌ ነው የመጣሁበት ቪዲዮ ይሄንን ብር አስቀምጡ። ድንገት የሆነ ሰው ቤት ነው ያለ ነው፣ ወላሂ ሰው ቤት ነው ያለ ነው። የሆነ ችግር እንኳ ቢያጋጥመን በዛ በብር ሴቶች ነን እኛ፣ ሊርበን ይችላል፣ የሆነ ነገር ሊያስፈልገን ይችላል። ሴት ነን፣ ፍላጎታችን ብዙ ነው። ያ ነገር ሊያስፈልገን ይችላል። ስለዚህ ብር ስትልኩ ሙሉ ደሞዛችሁን አትላኩ። ከምትልኩት ብር ላይ 100 ብር 200 ብር አስቀሩ። ከምትልኩት ብር ላይ ሙሉ ብራችሁ ዝም ብላችሁ አትላኩ እዛ ማለት ነው። እና ቪዲዮውን አላብዛባቸው። ወላሂ እኔ ድንግጥ ነው ያልኩት። ብስሚላ እኔ ራሱ ገባኝ እኮ ስትለኝ ቀልድ ምናምን ነው መሰለኝ። ሰው እንዴት 2 ዓመት ሙሉ ሰርቶ ዝም ብሎ ያለ በዩኒፎርም ማስከል ምንም ነገር ሳትይዝ ሱብሃንአላህ። ብቻ አልሐምዱሊላህ እሷ በሰላም መግባቷ ነው ዋናው። እና እህቶቼ ተጠንቀቁ። ብር ደሞዛችሁን እንዳለ አትላኩ። ስትልኩ አትላኩ። ብራችሁን የተወሰነ ላኩ፣ የተወሰነ አስቀምጡ። እና ሰብስክራይብ ሼር እያደረጋችሁ አበረታቱን። ለማንኛውም ቪዲዮውን አላበዛባችሁ። ሼር ሰብስክራይብ አድርጉልኝ፣ አበረታቱኝ። አዲስ ጀማሪ ነኝ የኔ ውዶች።